ሰላም እሺ we're back. እንደዚህ እንደ ድሮ ሬስሊንግ ተጫዋቾች ወንበር እያሽከረከርኩ ይገባል። እና እንዴት ናችሁ? ምን መሰላችሁ? ሀገሪቷ ላይ አነጋጋሪ ነገር እየቀነሰ ነው መሰለኝ። እየቀነሰ ሳይሆን ዩቲዩብ ላይ የሆነ ሪያክት ማድረግበት ነገር እየጠፋ ነው ወይ እና ከዚህ ጥቁር ሰውዬ ጋር ተመልሰን መተናል። ይመቸኛል በዚህ ምንም ማድረግ ስለማልችል እንደ ኃይለኛ ስትሪመሮች በሱ ቪዲዮ ሪያክት ላደርግ ነው ዛሬ። ሶሪ በቃ የሆነ ደህና ነገር አጥቶኝ እውነት ለመናገር ግን ምን ማድረግ ይቻላል? ጀስት ኮንሲስተንት መሆን ስላለብን ብቻ ብቻ መድረስ አለብኝ። ለዛ ነው እንጂ እኮ ብተኛ ደስ ይላል። ስቃይ ነው። እንጀምር ለማለት በዛ ላይ ቪዲዮ ሲከፈት ደግሞ ጥቁር ፊት በጥቁር ቲሸርት ማየት ራሱ ሌላ ከባድ ነው። ከንፈሩ ራሱ ምን እንደሚያክል ወይኔ አት ደግሞ የሆነ እንትን አለው ከንፈሩ ክርክር አለው እንጂ እንደ እዚህ ጋር አይታችሁ የኔ አሁን ተሰንጥቆ ነው እዚህ ጋር ትላንትና ባቢ እየተቀባው ነበር። አሁን የኔ አጋጣሚ የእሱ ግን የሆነ በእንትን ነው በመፍለጫ ነው ከፍለውት ነው ይመስል እንደዚህ አድርገው ግማሽ ኪሎ የቱን ትወስዳለህ? ምረጥ። እንጀምር። ለማንኛውም ማውራው ስለማላውቅ ነው ዝም ብዬ ነው ለፈለፈው። ሰላም እንግዲህ ቤተሰቦቼ እንዴት ናችሁ? ዛሬም እንግዲህ በሌላ ቪዲዮ መተናል ዩቲዩብ ላይ። ሰላም ለእናንተ ይሁን እያልኩኝ ወደ 36 ኤዲተሩ በጣም የነውን ፊት እና የግድግዳውን ፊት በጣም አመጣው። ኤዲተር እንትን ሲጨምር ነው ይሄ ምንድነው ሻዶውን ዝቅ አድርገኸዋል ወይ ኮንትራስቱን በጣም ዝቅ አድርገኸዋል። ሳስዋይ ሰብስክራይብ ደርሰናል። አሁን ጉዞ ወደ 40 ሺህ ነው መሆን ያለበት። ጉዞ ወደ 40 ያገኘኝ የሚፈልግ በጣም የሚወደኝ የሚሳሳልኝ ማስብልሽ ምሳሳልሽ የሚለውን ልጅ አረጉ። ኧረ በእናትህ ወደ ግድል ግባ። እኔ ራሱ ቸኩያለሁ። ለዛ እኔ ዛሬ ሄጄ ላገኘው ነው። እሱ አጋጣሚ ጆሲንም ስለሚወደው ጆሲ ምሳ እየጋበዘው ነው። ሸራተን አዲስ ምሳ እየጋበዘው ነው። ጆሲ ከአዳማ ድረስ ነው የመጣው። እኔ እንደምመጣ አያውቅም እና እኔ ደግሞ ድንገት ሄጄ እዛ ሰርፕራይዝ አድርገዋለሁ። በጣም ሊያገኘኝ ይፈልጋል። አጋጣሚ ደግሞ ቲክቶክ ላይም ገስት ላይ አስገብቼው ምናምን ነገር በጣም ብዙ ነገር አውርተናል። በጣም ላገኘ እፈልጋለሁ ብሎኛል። በደንብ እንገናኛለን። አረ በጣም ደስ ይለኛል። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ዘመንክን ይባርከው፣ ጤናክን ይባርከው። በቃ እኔም ለምን ዋይ ኖት ለምን ሰርፕራይዝ አላደረገውም ብዬ አሰብኩና አሁን እሱ ጋር ልሄድ ነው። ሸራ እንደ ሀሳብ ማለት ነው። ወሌ ምድር የታዘብኩት ነገር ማለት ነው ኢትዮጵያ ላይ የትኛውም ኢንፍሉዌንሰር ማለት ዩቲዩበር ከሆነ ጊዜ በኋላ እንትን ይሆናል። ምንድን ነው የሚባለው? ኤፈርቱን እየቀነሰ ይመጣል። የትኛውም ዩቲዩበር ማለት እና ሴሌብሪቲ በፊል ላይ በጣም በቃ እኔ ባገሳም በፈሳም ቪው እኮ አገኛለሁ። ምን ማለታችሁ ነው ነገር ነው የሚመስለው። ምን መሰላችሁ? አሁን የውጭ ዩቲዩበሮችን ቪዲዮ ብታዩ እንደው ቢያደርግላችሁ እና ብታዩ የኢትዮጵያ ዩቲዩብ እኔ አሁን ለመንቀፍ ምናምን አይደለም፣ ግን የኢትዮጵያ ዩቲዩብ እና የውጭ ዩቲዩብ በጣም ልዩነት አለ። እነሱ ማለት ስትሬት የሆነ 4-5 ቀን ይቀርጹና ወላሂ ምንድን ለምሳሌ አሁን ይሄ
ምሳ ከእንትና ጋር ልበላ ነው ብሎ ሙሉ አንድ ቪዲዮ ምሳ ሲጎርሱ ብላ እንጂ ምናምን ምናምን ሲባባሉ አሁን ልናይ ነው። እንግዲህ ወደ እሱ ጋር እየሄድን ነው። ደርሰናል፣ ገባን፣ አገኘሁት፣ ሰርፕራይዝ አደረኩት፣ ምሳ በላን፣ እንትን ምናምን ብሎ ሊያልቅ ነው ማለት ነው። ዳሴት በቃ እንደዛ ነው የሀበሻ ዩቲዩበሮች ማለት ነው። ግን ምን መሰላል መሆን ያለበት ነገር የሆነ አክሽን ያስፈልገዋል። ቪዲዮ አሰልቺ መሆን የለበትም፣ እንደዚህም ተገማች መሆን የለበትም። የውጭ ዩቲዩበሮች ማለት ነው ለምሳሌ 3 ቀን ምናምን ወይ 4 ቀን ነው የሚቀርጹት ለአንድ ቪዲዮ። ምን መሰላችሁ? ለምሳሌ ዛሬ ጠዋት ተነሳ ይሄን ልጅ ሊያገኘው እንበል ሰው ጋይስ እንዲህ አድናቂ ይመጣል፣ እንዲህ ከአዳማ ነው የመጣው፣ እንዲህ ሊያገኘው ነው የመጣው፣ ወደ እሱ ጋር ይላጥ እዛ ይገናኛል። ከዛ ከእሱን አግኝቶ ይለያያል። ሌላ አይዲያ አለ እዛው ቪዲዮ ላይ ነው ብላል። እሱን ይሾቱታል። ከዛ ማታ የሆነ ነገር ይሾታሉ፣ ጠዋት እንደገና ይሾታሉ። ሶስት ደቂቃ 4 ደቂቃ ሜቢ 5 ደቂቃ ከአንድ ቀን ነው የሚወጡት። ከዛ 20 ምናምን ደቂቃ ለምሳሌ የ4 ቀን ቪዲዮ ምናምን 4 ቀን ውስጥ አሪፍ የሚባለው ሞመንታቸውን ቆራርጠውና እንትን የሚያደርጉት። እዚህ ግን 4 ቀን ከተገኘ 4 ቪዲዮ ነው የሚለቀቅል። ከአንዱ ጋር ምሳ ሲበላ ይቀርጽላል፣ ከአንዱ ጋር ጌም ሲጫወት ይቀርጽላል፣ ከአንዱ ጋር እንትን የሆነ ሪያሊቲውን ያጣል። ሲጀምር አጭር ከሆነ ለማስረዘም ሲባል ሲንዛዛ ራሱ እኔ ራሱ ወሬውን አስረዘምኩት። በጣም ቀጥታ ሀሳቢ ከተረዳችሁ አላውቅም እኔ እንዴት ጋድ ነው ያሉት እና ድንገት ነው እዛ ሄጄ አድርጌ ሰርፕራይዝ ማድረገው እና ልጁ ሰዓት ይወዳል እና አንድ በጣም የምወደው ሰዓት አለኝ። እውነት ለመናገር የራሴ ሰዓት ነው ይሄ ሰዓት በጣም ነው የምወደው። እውነት የምሬን ነው የምላችሁ፣ በጣም የምወደው ሰዓት ነው እና ለማስታወሻነት ይሄን ሰዓት ሰጠዋለሁ ደግሞ እኔ ማለት ነው። ይሄን ሰዓት ለማስታወሻነት ሰጠዋለሁ ማለት ነው። ስለዚህ ቤተሰቦቼ ሰብስክራይብ ማድረግ እንዳረሱ፣ ተከታተሉኝ። እወዳችኋለሁ። ጉዞ ወደ ሸራተን ይመቻችሁ ማይ ፋሚሊ ቡ ይታረሳል ፍቅር በላይ በላይ ሁሉም የእናት ልጅ ነው አዲስ አበባ። ቤተሰቦቼ እንግዲህ እየሄድን ነው ያለነው፣ ወደ አቤኔዘር ጋር እየሄድን ነው ያለነው። አሁን መንገዱ ትንሽ እዚች አካባቢ በጣም ክራውድድ ነች። አይ የትምህርት ሰዓት መውጫ እኮ ነው። በእናትህ አጉል ሰዓት ሆኖብኝ ነው። አያችሁ ትንሽ ክራውድድ ነው መንገዱ፣ ግን አይ ቲንክ በሰዓቱ እደርሳለሁ። 10 ሰዓት ከ10 ሆነ እደርሳለሁ። ቤተሰቦች እደርሳለሁ፣ እርግጠኛ ነኝ እደርሳለሁ። እና በቃ ተከታተሉኝ። እወዳችኋለሁ ቤተሰቦቼ። ሰብስክራይብ ማድረግ እንዳትረሱ ቤተሰቦቼ። እንግዲህ ሸራተን አዲስ ሆቴል ደርሰናል። እየዞርኩ ነው ያላችሁት። ያለሁበት ቦታ እዩት። እቺ ጥምዝምዝ ያለችው መንገድ አለች አይደል? እሷ ጋር ነው ያለሁት። እዚህ ጋር ጥምዝምዝ ያለችው ናት እንዴ? እንጋጥሽ እኮ ቀጥታ መስሎኝ አምቡላንሱ እንዴት ሲታጠፍ ሲገለበጥ መስሎኝ ለካ ጥምዝምዝ ያለው መንገድ። ኧረ እባካችሁ የሚነገረን እና የማይነገረን ያን ያህል ደደብ አይደለም። ጥምዝምዝ መሆኑ ሲጀመር አይጠቅም። በጣም እንትን እየሆንኩ ነው እኔ ራሱ እንደሚባል የሆነ የሄተር ነገር እየተነበበኝ አይ ፊል ላይክ እኔ በቃ የጠላሁት ምናምን ግን አይደለም። እውነት ለመናገር ብዙ ነገር መስራት እንደሚችል ስለማውቅ ነው። እና በጣም ያዝናናኝ ሰው እንደዚህ ብሎግ ሲያደርግ አንዳንዴ ያንዛዛዋል። እሱ ያናደኝ። እኔ ብዙ ነገር ጠብቄ ነው ቪዲዮ የምከፍተው። ዛሬ እንትና ቪዲዮ ለቃል ያስቀኛል ምናምን ብዬ ስከፍት ጥምዝምዝ ያለ መንገድ እየነዳሁ ነው። እያየሁት እኮ ነው ሲታጠፍ አምቡላንሱ እኮ ቪክሱ እንደዚህ ሲሆን የሸራተን መንገድ ቁልቁለት አለው፣ ጠመዝ አለው። ግን
አስፈላጊ አይደለም። እኛ ጥምዝምዙን ፈተናን በለው ነው እንደዚህ እናሳልጥልህ፣ ለአንተ ቀጥታ እናድርገው። ከዚህ በላይ መስራት ትችላላችሁ። የሚያመደኝ የሆነ ነገር አድርጉበት። ቪዲዮ እንዲያምር ትንሽ ኢንተረስቲንግ ነገር መሀል ላይ ምናምን የሆነ ሰው እያገኘ የሆነ ነገር ከራንድም ፐርሰን ጋር ኮሚኒኬት እያደረጋችሁ ነው። ወይኔ ውስጥ ያለው ሰይጣን እየተፈታተነ ኢየሱስ እኔ በጣም ቆዩ ከመጣሁ ባይዘው ሸራተን የምመጣውን ለሶስተኛ ጊዜ ነው። ሶስቴ ነው የሄድኩት እስካሁን። ሁለቱም ቪዲዮ አንዱን ልጅ ሚካኤልን ለማግኘት አንዱን ደግሞ ቪዲዮ ለመስራት አሁን ይሄ ሶስተኛ ነው። ሸራተን አዲስ ሆቴል ላሳያችሁ። የት የሆነ ሸራተን አሁን ፎንቲ ደግሞ እዚህ ጋር ነው። ናሆም ፎንቲ ኢን ዘ ቢልዲንግ። አሁን ካሜራችን ኦን ነው። እንደዚህ እንዳበረውት ነው የምገቡ። ካሜራውን እንዳበረውት ነው የምገቡ። ምን ችግር አለ? ምን ተባለ ነገር እንዳበራ እንደዚህ ይገባል። ያራዳ ሆቴል ሸራት ነው። ካሜራውን እንዳበረውት ነው የሚያስብል ነገር አለ። ሆቴል ነው እየተገባ ኖርማል። ሰላም፣ እንዴት ነው? አማን ነው? እንዴት ነው? አለን እግዚአብሔር ይመስገን። የተሸራተ አንደኛ እኮ ነው እግዚአብሔር። የኋላውን ልክፈት እንዴ? ልግባ? እሺ እሺ። ሰላም፣ እንዴት ነው? አለን። በጣም እኮ ነው የሚያምረው ሸራተን። ግን የማን ይሙት በኢየሱስ ስም እዚህ ጋር ልግባ እንዴ? ኖ ኢንትሪ ይላል። ዋት ዘ ፋክ! እቺ የስልክ እንትኗ ቀይዋ ላይ ያልተነሳ ሴት አሁን ካላጠፉት ፎቶ የሆነ ሰዓት ኢንስታግራም ቀይ እንትን ላይ ይህን እየተደገፈ ይሄ የአምስተርዳም መሸታ ቤቶችን መስሎ ነበር። ኢንስታግራም እንዳለ ቤቶች እዚህ ላይ እየተለጣጠፉና እሱ ለማለት ነው። እኔም አንዳንዴ ማይረባ ነገር አወራለሁ። እኔም ሰው ነኝ፣ እሱ ብቻ ነው የሚያወራው። ቤብ ኖ ኢንትሪ። እሺ ግን በጣም እንትን በቃ የራሱን ጩኸት ነው የሚያወራው ውስጥ ያለው ኖ ኢንትሪ። እሺ በዚህ በኩል ወረድና ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ለካ እዛ ጋር ቦታ አለ። ወይ ጉድ! ከቪኤት ጎን ነው ያቆምኩት። አንድ 10 ሰከንድ ዘጠኝ አቻይን ሸበላይና ሸበላይ ይህ ነገር ብዙ ሰው ላይ ያለ እንደዚህ የምትቀባጥሩት ሰዓት ብቻችሁ እሷ ሞመንት ያስቀኛል። እኔ በራሴ ስለሚያጋጥመኝ እሺ ፓርክ እሺ አሁን ነው ታክሲ ተራ እንደሰራ የምታውቁት ማለት ነው። ወላሂ ነው። አሁን የሚነዳው መኪና ጄቱር ኢንቴሪየሩ ምናምን ጄቱር እና ወላሂ ቤልቱን እንዴት እንዳወለቁት እያለ ነው እሺ ቤልቱ እንዴት እንደሚያመጣ የታክሲ ስራ እንትን ተጽዕኖ ሀብታም ወላሂ ዘመናዊ መኪና ስትገባ ምናምን እንደዚህ በቃ መቆለፍ መፍታት ስለሚያስቸግር ነገር የለም። ታክሲ ላይ ምናምን ሲሆን ይሄ የዶልፊን ሹፌር ምናምን ዶልፊን እነዳለሁ የሆነ ጊዜ ነበረ እና እንደዚህ ነው። እንደዚህ ለበስ ነው እንደዚህ ነው። ይለምድብሃል። ለምዶበት የወያላ ባህሪ ከእኔም ጨምሮ ማለት ነው። እኔ ማድረግ ነበር ግን እኔ አውቃለሁ የሆነ የማያስቸግር መኪና ጽድት ያለ መኪና ስታገኝ መቆለፍ ነው። ገባ? ቤልት መሆኑ የሚታወቀው እዚህ ከስር ያለውን ነገር ሲሆን ይሄ እንደውም ጭንቀት ነው ለማውረድ
ይህን ጫት ታደርጋለህ አድርገህ ራሱ ይለቅሃል አለ ወይ ያለን እንትን እንዳበሻ ቢለቀን ወይ አመሰግናለሁ። አሁን እንቀጥል። ልደውላለሁ። አሁን እያጣሩ ነው ውስጥ ቡቻ ወይ ሸራተን ፓርኪንግ ውስጥ ነኝ። የቱ ጋር ቤት በኩል ና ዝም ብለህ ወደዛ ወጣ። ቆይ እኔም ልውጣልህ። ስማ ወይ አልነገራችሁትም አይደለ? ነው አልነገረው። በቃ ድንገት ነው ካች ነው የምለው። የት አለ? እሺ ና ይኸው እኔ በቃ እየመጣሁ ነው። ና አሁን ገብቶ እነሱ ገብተዋል ውስጥ ናቸው። እሺ ነው በቃ እሺ እኮ ና እሺ በቃ አለሽ ነገር የሚል ነገር ልጅ ሚካኤልን ግን በጣም ነው የሚወድ በኢየሱስ እግዚአብሔር እንደ ሸራተን ግን በጣም ነው የሚያምረው። ሸራተን ይሁት ጌታ ምስክር ይገይስ በጣም ነው የሚያምረው። በስመ አብ አሁን በቃ ገብቼ ውስጥ ላግኘው። ከዛ በኋላ እንግዲህ አሳያችኋለሁ ደግሞ ያለውን ነገር። ይመቻችሁ ማይ ፋሚሊ። በጋርድ ምናምን ነው የሚገባው። ኧረ አርሚ ትክክለኛ አርሚ ነው ከኋላ ያለው ሰውዬ ወይልም ሲዞሪያ ምን እሺ እንዴ እንደዚህ ያለ እንደ ኢትዮጵያ ውስጥ ወይል ከምሩ ልጁ እንዴት ነው ነገር ጎስ ፋሚሊያ ጎስ ፋሚሊያ ጎስ አብዛን ልጁ እንዴ ዳብሶ እንትን አላሉ አንተ እንደዚህ እነዚህ ማለት እንዴ እኛ ሀገር እንደዚህ ያለ ነገር ተጀመረ አስገባችሁት። ይሄን ነገር እንዴት ነው ደግሞ አሳሳብ ወይ አያቶች ምናምን ሲያገኘው ዶላር እንደሱ አይነት አሳሳብ አንተ ነህ። ይሄ ቤስላዊ አይደለም። ይሄ በዛ ወይ በዛ ይሄ በዛ ትንሽ በዛ አላውቅም። አሪፍ ነው ግን እንዴ ተጋበል ምንድነው? ብቻ ምን እኔ ራሱ ጃኒ ያኔ እንደዛ ሲያኖረኝ እንደዚህ ያላሽቃበጥ በአንድ አይቶ ሲያሽቃብጥ አስተያየት ነው ደግሞ ባለፈው ከጆሲ ሰዓት ስትወስደውና ይሄ በጣም ነው የምወደው ሰዓት ምንድን ነው እኔ ከኔ ነው። አይ እስቲ እንደው ካያችሁ ከምታዩት ሶስት ሰዎች ሁለታችሁን እስቲ ጻፉልኝ። ከኔ ነው ችግሩ ወይስ እያካበደ ነው? አልበዛም? ትንሽ አልበዛም? እንደዚህ ለብሶ ምናምን ሰው አይደል? ምንድን ነው ይሄኛ ቲክቶከር ነው የተገኘው? ምንም
በዛ ሰርፕራይዙን ነው የሚለቀው ላይ ታይለስ ይሄ አላሳየም ከነስና ቆመ ተቀመጥ። በቃ ኧረ እንዳይቆም ኧረ እዚህ ሰው ይሄንን ናም የሚለቀው ቪዲዮ ላይ ታያለ። አሁን ላይቭ ላይ አላሳየም። እቺ ደግሞ ቀይ ቤት ተደረገች። ቆይ አልፈታለች ጁስ አልፈታለች። ኔክስት ተፈታለች። አሁን ተለቀቀ እዚህ ላይ አድርገን ለማዘር አለ። እሺ ለማዘር አድርጋለሁ። ለማዘር ፍሪኩ በጣም እንትን ይላል። እስካሁን እያለቀሰ ነበር። ወፍ እንባ ግን የለም። በጣም እንትን ይላል። ያሽቃልጣል። ወላሂ ደመደምኩ። በቃ ምንም አድርገን እኔ እያለቀሰ መስሎኝ ነበር ቅድም ጀምሮ ምናምን ሲል ደረቅ ነው ስቲል ደረቅ ነው። እና ለማዘር አድርጌላት እያሳየ ለማዘር ተሰራ። በቃ ክላውድ ይህን ሁሉ ፌክ ወይ እኮ እንትን እንዳለ ያዘንኛል። እስቲ እንሽ እያሳየሽ የሁሉ ልፋት ባንቺ ነው። ባንቺ ምክንያት ነው። የምሬን ነው። እኔ ወላሂ ፌክ ከሆነ አላውቅም። እኔ ሪል ነው ብዬ እያመንኩ አይደለም። ወይ ልጁ በጣም የሆነ ችግር አለበት አላውቅም ምን እንደሆነ፣ ወይ ይሄ ነገር ፌክ ነው። ከዛ ልጁ ግን ስማርት እና ደግሞ እያለቀሰ ባንድ ዞር አይደለም። እችን ወደ ቀኝ ልሰራት አለ ማለት ነው። ወዲያው እያለቀሰ ነው ሲሰጠው እያለ ነበር። ላሳያችሁ እኔ ምን አስበሽ ሰርፕራይዙን ነው የሚለቀው ላይ ታይለስ ይሄ አላሳየም ከነስና ቆመ ተቀመጥ። በቃ ኧረ እንዳይቆም ኧረ እዚህ ሰው ይሄንን ናም የሚለቀው ቪዲዮ ላይ ታያለ። አሁን ላይቭ ላይ አላሳየም። እቺ ደግሞ ቀይ ቤት ተደረገች። አየሽ ረሳው። ከካራክተሩ መቀለድ ጀመረ ማለት ነው። እቺን ቀኝ ላይ ላርጋት ቀኝ ላይ ትደረግ አልፈታለች ጁስ አልፈታለች። ኔክስት ተፈታለች። ካራክተሯን ብሬክ አረግ እና በጣም ግሌዝ ያደርጋል። ከባድ ነው። እንዲህ ከባድ ነው። ይሄ ከባድ ነው። አሁን ተለቀቀ እዚህ ላይ አድርገን ለማዘር አለ። እሺ ለማዘር አድርጋለሁ። ለማዘር ነበር በዚህ ከ5 ሰከንድ በፊት ምናምን እያለቀሰ ነበር። እያሳየሽ እንባ የለም ምን የለም እያሳየ ወደ ካሜራ እያሳየሽ የሁሉ ልፋት ባንቺ ነው። ባንቺ ምክንያት ነው። የምሬን ነው። አዲስ የተለቀቀ ቪዲዮ አለ። የባለሀብቱ ቪዲዮ የባለሀብቱ አንተ ነው መነጽሪስ በጣም ያሽቀብጣል። አንተና አሁን መነጽሬን አድርጌ ካላጣራሁት አላመንኩም። እኔ ወላሂ እኔ እንደዚህ አይነት ቦታ ለምን እንደማያደርሰኝ ፈጣሪ መጀመሪያ ለምን መሰለህ እንደዚህ አይነት ሲያስቋርጥ፣ ኧረ ተረጋጊ ባባ ምን ሺህ የምታዝገው ምናምን ነው። ምን ሆነ የምታዝገው አሰሪን እና ቤት እንጂ ምን መልአክ አይነት ምንድን ታሽቋልጠው ምናምን ነው። እኔ ሰዓት ልሰጥን የመጣሁት አታካብድ፣ ኳስ በመን ተረጋጋ፣ ቪዲዮንም ፌክ አታስመሰልብኝ ምናምን ምል ነው የሚመስል። ቆይ ምን እንደሚገርም ጆሲ እና ናኦሚ በጣም ጀለሶች ናቸው። አብረው እንደሚውሉ አብረው እንደሚጠጡ ያውቃል። ጆሲን ያገኘው ለአንድ ለሁለት ኔክስት ሙቭ ምን እንደሚሆን እኮ ታውቃለህ። ምን መሰላችሁ እያልኳቸው ያለ 10 ሚሊዮን ብር ያለው ሰው 11 ሚሊዮን ብር ሲኖረው አይልም። እንደዚህ ማለት ነው። በቃ ያ ነው እየተፈጠረ ያለው። ምንም አንድ ላይ ምን ጉድ! እርጉዝ ላም ይዘህ ሄደህ እንትን ብትወልድ ጥጃ ምን ይገርማል? አልገባኝም።
በጣም ብሎኛል። ዳርዶች ናቸው። ይኸው የእሱ ዳርዶች ናቸው። ዓለም ይኸው ነው ራሱ ጨነቀ። ፌክ እያደረገው መሆኑ ሲገባው ልጁ ደበረው። በጣም እያካበደ አሁን ገና እዚህ ሸራተን ደግሞ ያለው ባይ ባለ ይለቀቃል። ገና ዋናው እኔም አላስደንግጠህ ብዬ ነው። እኔ ናሆም እያለ ነበረ እና ምንድን ነው የምንንቀሳቀሰው? ናሆም ኮንቲኒስ አዝለማት ናሆም እንኳን ሌላ አለ የትና ጓደኛ የማን ነበረ ስሙ ግን ጓደኛ በዩቲዩብ ሳይዝ ነው እየቀሩታል። እና ይገርማል። ስላየሁ ደስ ብሎኛል። ሰላም በላቸው። እንዴት ናችሁ ቤተሰቦች? ዛሬ ማታ ላይ እገባለሁ። የምገባው ደግሞ አንዴ ናሆም የትኛው ሰርፕራይዝ ያደረገው? ናሆም ሰርፕራይዝ የሚለቀው ቪዲዮ አለ። አንዴ ዛሬ ማታ በዚህ ላይ ነው የምገባው። በአይፎንሽ በአይፎን እኛ ቤት አይፎን ደርሶ ያውቃል። የእናቴ ነች ትንገርክ። ሰው ምርት ነች። ሰው ምርት ነች። ይኸው እኔ እንደዚህ ሰው ተሰብስቦ እኔ ነኝ ሰው የለም። ይኸው ልንገርክ የዛሬ ሳምንት ማለት ነው። የዛሬ ሳምንት ላይቭ እንዲህ ቁጭ ብዬ ማለት ነው። ስልኬ የት አለ? በእናትህ አሮጌው ስልኬ የት ወሰዳችሁት? ላይቭ ነው። አይ እሱ እቺ ስልክ ቅዳሜ ነው የተገዛችው። በጣም ያስቸገረች ስልክ ነበረች። ዜድቲ የምትባል ማለት ነው። ፋዘርን በዚህ አጋጣሚ ማመስገን ፈልጋለሁ። 8ኛ ክፍል ሳልፍ አታልፍም አለኝ። ካለፍክ እኔ ስልክ እገዛልሃለሁ አለኝ። እንደማታልፍ አውቃለሁ አለ። ፈጣሪ ያሳለፈኝ። ግን እሱ አይደለም ያለው ፈጣሪ ነው። ልክ ነው። ማንንም ፈጣሪ ነው መሰለኝ። ዜድቲ ይገዛልኝ ስልክ። ከዛ በኋላ በእሷ እንቅስቃሴ ጀመርኩ። መጀመሪያ እንቅስቃሴ ጀመርኩ በማዘር ስልክ ነው። እንቅስቃሴ ጀመርኩ። የመጀመሪያ ቲክቶክ የፖስተርኩት በመዝሙር ነው። እኔ አማኝ ነኝ፣ ክርስቶስን ነው የማምነው እና ጀስት ቪዲዮ አይታይም። በቃ ተማሪዎች እንደውም ይስቁብኛል። እንደው አንተ ከ3000 አትወጣም፣ መች ነው የምትወጣው? ተቀረቀርክ ይሉኛል። 6000 ገባው። ጆሲ መጣ። ሰው ፌመስ ነው ፌመስ ይሉኛል። ክብሩን እሱ ይውሰድ። አሜን ኖሚ ኧረ በቃ እግዚአብሔር ወላሂ በጣም የሰው ኮንፈርት የሚነሳ ሰው ያወራል። ይገርማል። ልክ አውቶቢስ ተራ ታክሲ ይዤ ልክ እንደወረድኩ ቀና ስል አውቶቢስ ተራው ገባሁ። የት ነው አልኩት። ወደ አውቶቢስ ተራ ሲል ምንም ጌታን እኔ አምኜም አላውቅም። እንደምጣት አሁን አማኝ ነኝ አላውቅም። እውነት እንዴት መጣክ? እኔማ ላስደንግጠህ ብዬ እኮ ነው። የሁሉ በቃ የታቀደበት ማለት ነው። ታቅዶበታል። በቃ እውነት እናንተ አሾራችሁብኛል። ከጠዋት ጀምሮ ጠዋት የነፍስ ግድያ እነ ሎፍቴ ያለውኝ እዛ ቦራ ወደ ላይ አስወጡኝ፣ ወደ ታች አስወረዱኝ፣ ገደሉኝ፣ አበሉኝ፣ አጠጡኝ። ፍቅር ሪከርድ ደግሞ እንግሊዝ 14 ኢንች ገዛች። አሁን ደስተኛ ናት በጣም ማሚ። ደስተኛ ነሽ በጣም በእውነት? ያው እናቴ ያው 7 ዓመቴ ላይ ነው እንደዚህ ሆንኩት። 7 ዓመቴ ላይ ጆጆ ጫወት ኦኬ ያሟላት እንግዲህ ልዩ ነው። ዲሴብልቲ ነገር ያሳዝናል። እሱ ያው እናቴ ንጹህ ልጅ ነው የወለደችው። ንጹህ ልጅ ደምቡሽቡሽ ልጅ በቃ ደምቡሽቡሽ ቀይ ማምር እናንተ ማለት ነው። ከማን ይለመጣል ይችላል ወልደ ይችላል። በጣም ደላላ የሆነ ሰዓት እኔ ቅድም ፌክ ነው ብያችሁ ነበር። ትንሽ ውሸት አለው ልጁ ይቀባጠራል ብያችኋለሁ። አረጋግጥኩ። በጣም እየተጠራጠርኩ ነበር። ባህሪው ነው ፌክ ነው ቪዲዮ ምናምን። ልጁ በጣም ሳካ ቀይ ነበርኩ ድንቡሽቡሽ ልክ እንዳንተ አላሉ ነው። ምኑ ነው ቀይ? በዘሩ ቀይ ነው። በዚህ ካልሳቀ ነው በዚህ ተው ካላለው ይሄ በቃ
ጨንቆታል ሊሆን አንተም ባሪ ይችላል። ለምን እንዳሉ ግራ ገባኝ። የምሬን ነው። የምር ባሪ ይችላል። እና የመጀመሪያ ፎሎ ባክስ መልስልኝ ደስታ ተሰምቶኝ ነው የጻፍኩትን። እኔ አላመንኩም። ጌታ በጣም አመሰግናለሁ ያልኩት ሪፖስት ያደረክልኝ እና ምንም አይደለም ወንድሜ፣ ማታ እኔ ጋር ላይቭ አስገባሃለሁ ትንሽ እናወራለን ስትለኝ እምባዬ ነው ይሄ ፊልተር ያወጣሁት። ላይቭ አስገባኝ። የኔማ ታሪክ ነው። እግዚአብሔር 2018 አዶናይ ምንድን ነው የሚለው? ስግጥ ፈመስ ሰግጠ ፈመስክ። በቃ የቻለን መንፈስ ነው። በቃ ማይቻል ነገር የለም። አንተ አሁን መበርታት ነው ያለብህ። አዎ በቃ አሁን በዚህ ላይ እንዴት ነው የሚደረግ ብቻ ሰው ለቢነስ ሲም ካርድ እንዴት ነው የማስገባው ምናምን አሳይ። እሺ ችግር የለም። ይሄ ሲም የሚከተው ነው ወይስ? አይ አይገባም። በዚህ አይገባም። ማሲም ኢሲም ነው ይሄ። ይሄ ቴሌ ሄደ። ከዛ በኋላ እዚህ ውስጥ ያለውን ሲም ካርድ እነሱ ያስገቡታል። ኢሲም አድርጉልኝ ስትላቸው ቀጥታ እዚህ ላይ ያስገቡታል። ኢሲም ማለት ምንድነው? ኢሲም ማለት በቃ ቨርቹዋል ነው ያለ ሲም ካርድ የለውም። አይ የለውም። አለው አንተ እስቲ ቆይ መርፌ የለህም? መርፌ ካለ በቃ ማታም አሁን ፋይል መገልበጥ ከፈለክ ነው አስተካክሉልኝ። ምን ጊዜ ያስፈልጋል? እቺ በቃ እቺ ሲሙን ምን ውስጥ አስገቡት። ጠፋብኝ። ቺርስ ውሃውን ሰጥና ደስ ብሎኛል። እሺ ሰው ቤቱ ባዳ ይሆናል። በናውም ያየው ስቀቃላ ናውም አባቴ ወይ የኔ አባት ወይ እንዴት አማን አስተላልቱ ጋር ነው እና እኔ ነው አቲ ሲምበሪዳ ይሶዳቲ እኔ አልችልም። ገለቶም እኔ አልችልም። ደስ ይላል። አልችልም አትበል። በገባ ኧረ ይገባል። ያው ገብቷል። ግን ቻርጅ አድርጉለት። የለውም ቻርጅ። ሲምህ እዚህ ውስጥ ገብቷል። እሺ ያው ማሚዬ እቺ ነገር እሺ ሰላም ለእናንተ ይሁን። ይሄ እንደዚህ የሚገለፈጠው ነገር አንተ የምር ጋርድ ይዞ መጥቶ እንዴ ነገሩ እንዴ ፊዮና ጋር ደውላለች። ሰላም ብላችሁ አገኘ ወገኖች። I can't believe my eyes። በቃ እውነት በቃ ግርም ብሎታል። ግን የለም እንግሊዘኛ እያገለባበጥን ነው እንደ ጀማሪ ቲክቶከር እና በጣም ደስ ብሎኛል ነው ምን ስላገኙት እውነት ቴንኪ በጣም ደውል በጣም ወዳችኋለሁ የምር። ማታ ደግሞ ላይቭ ላይ እንገናኛለን። ስግጥ ፍምስ በቃ ስላገኘሁ ደስ ብሎኛል። ኧረ በናዝሬቱ በኢየሱስ ስም ዛሬ ቀን ሲሰማቶች ኮንሶ ቀረቀስ በጣም ሰብኩሽ። ወይኔ በጣም ነው ደስ ያለው። እንዴት ነህ? ደህና ነህ? እናቴ ተዋውቂያት። ሰላም። ኧረ አትነሳችሁ። ነይ ቁጭ በይ እዚህ ፊልም ነይ ሳጠገቤ ቁጭ በይ። ደግሞ ሰረኛ ደግሞ አንቺ ነሽ። ቁጭ በይ። በጣም ልጁ የሰው ፍቅር አለ በሚለው
ቀይምር አዎ ማርያምን እውነት ለቢ ሶማች እሺ ባለፈው ትናንት ማን ነበር አንቺ ምን መስሏል ልጅ ቃል አንቺ ምን ትመሳሰላላችሁ የሚባለው የነች ምሰራል ጃለች እና ፊዮና ትመሰለሽ ስላት ብዙ ሰዎች ይሉኛል አንተ ግን ፈምሳናለች በኢየሱስ ክርስቶስ ባርኩኝ ከዛ በኋላ አና ገባችና የኔ አባት አቤኔ ስትለኝ በቃ ደሳለ ከዛ በኋላ 400 ሰው እሷ ጋር የነበረው ሰው በጣም ጠቅላላ ገባ አይ የኔ ጌታ በቃ ስላኝ ናይስ ቱ ሚት ዩ የምር በጣም ደስ ብሎኛል እውነት ይገርም ይህ እንዴት እንደሚያይ ናኦሚ የሆነማ ልክ ያልሆነ ነገር አለ ያለ እኔ አልተዋጠኝ በጣም ያሽቃብጣል ይችልበታል ያሽቃብጣል ይችልበታል በሰው ተከብቤያለሁ ገና ሳይዳይ እኔ በቃ ስል እኔ አሁን እያካበድኩ አይደል ግን የሆነ ነው ጎን በጣም እያሽቋለጠች ነው እንዴ ፍሪኳ ምናምን ብለው በሳቅ ነው ይሞታል ሳስቡ ከዚህ በኋላም ደግሞ አብረን ሆነን እኮ አይደል እንዴ በቃ ጓደኛ እኮ መጣው እንዴ ሆነናል በጣም በቃ ጓደኛ ወይኔ ጉዴ ነው እንወዳለን ትሉኛላችሁ ለማዘር ነገርኳት አንተማ ይልሻል በቃ አንተ ወይኔ ጉዴ እኔ ደግሞ እጠብቃለሁ ብዬ በቃ እውነት ባገኘሁት አጋጣሚ በጣም ማርያም ወይኔ ጉዴ ናኒ ተስቲ የራሱ ፍቅር ቢሰጥ ሲሆን በጣም ነው የሚደርስ አይሳቀም ታዲያ ምንድን ማረግ ጓደኛሞችስ ነን ከዚህ በኋላ እግዚአብሔር ማርያም ለበዓል ብቻ አይደለም እኔ ኤኒታይም እንደዋወላለን ታከብሩኛላችሁ በሚገባ ከዚህ ትወስዳለሽ ሻምፓኝሽ ማለት ሻምፓኝ ሲሆን አንተ እኔ እንኳን አላረኩም አትፍጠን ልክ ያሉ ነገር አለ ወላሂ ልክ ያሉ ነገር አለ ሰው እንዴት በራሱ ቪዲዮ እንደዚህ አንኮንፈርሰብል ይሆናል በቃ መቼበላችሁ ምንም ልክ ያለ ነገር በጣም አላማንኩም አንቺ ይሳገ ፍቅር ውለታ አረሳም የእናንተ ውለታ አረሳም የጆሲን ውለታ አረሳም አሁን እኔ ምን እንዳደርግልህ ትፈልጋለህ አንቺ እንዴ ቴማዝ የምትፈልገው ነገር ቤት መኪና በጣም ደስ ይለኛል እንደተጣከረ በጣም ደስ ይለኛል መቼ ነው እንደዚህ ጥር ማለት የሁለት ወር በኋላ ከሁለት ወር በኋላ በከባድ ጥር መስከረም ጥቅምት ህዳር ታህሳስ ጥር ከሁለት ወር ከ20 ቀን በኋላ ወይኔ መሞቴ ነው እኔማ እስከ ጥር መኖር የማይመስለኝ አለ ወይ እድሜ ሄደ ማከብርልህ ሁሉም ይኖራል እሺ ነፍሬ ነው የመጣው ሁሉም ሰው ይኖራል ብቻ ተሳክቶልኛል ብቻ እኔ ደግሞ አንድ ነገር ልንገርህ ቲክቶክ ክሬቲቭ አዋርድ ላይ ትመጣና እዛ ሙሉ ነገር ምን ይችላልና ትመጣለህ እና እዛ ካልመሸባችሁ እዛ ገብተህ ምናምን ነገር ለክዘናል አረ በቃ አድራለሁ ከእናንተ ጋር ታገኛለህ ከእናንተ ጋር አድራለሁ ታዲያ ፍራይዴዎችን በቃ ሁሉንም እሷ ያስፈቅዳት ማናጀር ነች ይጫወታል ትችላለች ይቀባባዋል አይገርም እኔ ልጅ ወላሂ መሪ ፋስት ሰው ነው የሆነ ቀልጠፍ የሚሆን ስታገኝ ሚሊዮን እሱ ኤሌክትሪክ መኪና ማለት በቃ እጥፍ ብሎ ላጥ
ባለፈው ማናጀሪዎችን ስለሰማሁ ነው። ይቅርታ እሺ፣ በእናትህ ይቅርታ። ማሚ ፈቅደሻላ? እንግዲህ አንድ ስልክ ደወለ። ሰላም ሰላም። እንግዲህ ቤተሰቦቼ ያው የዛሬው ቪዲዮአችን ይመስል ነበር። አቤኒ በደንብ አድርገን ነው ሰርፕራይዝ ያደረግነው። እንግዲህ ሁሉም ነገር እንደምታዩት ነው። እንግዲህ እግዚአብሔር ከረዳን ብንኖር ደግሞ ሌላ ደግሞ የተሻሉ ነገሮች እናረጋለን ብዬ ተስፋ አረጋለሁ። እንግዲህ የቲክቶክ ክሬቲቭ አዋርድ ጊዜም የሚመጣ ከሆነ የማይመሽበት ከሆነ እንዲመጣ እናረጋለን ማለት ነው። የዛሬው ቪዲዮ ምን አለ ከሩም 3,000 ብር ምናምን ትይዙለት አላችሁ ወይስ ከይለት እዛው 9,000 ብር ነው 10,000 ብር ነው? አንድ ቀን ፏ ብታረጉት ምን ችግር አለ? እኔን ይመስል ነበር። ሰብስክራይብ ማድረግ እንዳረሱ። ይመቻችሁ። ለማንኛውም በእውነት ብዙ ነገር አወራሁ መሰለኝ እና ረጅም ሰዓት የተቀመጥኩባቸው ነገር በጣም አምሶ ቦርድ የሆነ እያለኝ ነው ወደ ለብጄ ላይ። የዛሬ ቪዲዮ ይመስል ነበር። ጥሩ ቪዲዮ ነው፣ ምንም አይልም። ልጁ በተለይ በጣም ቀልጠፍ ያለ ሰው ነው። ይመቸው፣ ለበጎ ያድርጋለት። ከምር ፒስ አውት